መጽሐፈ ምሳሌ ምዕራፍ 12 ተግሣጽን የሚወድ ዕውቀትን ይወዳል፣ መታረምን የሚጠላ ግን ደነዝ ነው። መልካም ሰው ከእግዚአብሔር ዘንድ ሞገስ ያገኛል፣ ተንኮለኛውን ግን እግዚአብሔር ይፈርድበታል። ሰው በክፋት ላይ ተመስርቶ ሊጸና አይችልም፣ ጻድቃን ግን ከቦታቸው አይነቃነቁም። መልካም ሴት ለባሏ ዘውድ ናት፣ አሳፋሪ ሚስት ግን አጥንቱ ውስጥ እንዳለ ንቅዘት ናት። የጻድቃን ሐሳብ ቀና ነው፣ የክፉዎች ምክር ግን ሸር አለበት። የክፉዎች ቃል ደም ለማፍሰስ ታደባለች፣ የቅኖች ንግግር ግን ይታደጋቸዋል። ክፉ ሰዎች ይገለበጣሉ፣ ድራሻቸውም ይጠፋል። የጻድቃን ቤት ግን ጸንቶ ይኖራል፣ ሰው በጥበቡ ይመሰገናል። ጠማማ ልብ ያላቸው ግን የተናቁ ናቸው፣ የሚበላው ሳይኖረው ከሚኩራራ ይልቅ ራሱን ዝቅ አድርጎ ሰራተኛውን የሚያሳድር ይሻላል። ጻድቅ ሰው ለእንስሳቱ ይራራል፣ ክፉዎች ራሩ ቢባል እንኳ ዞሮ ዞሮ ስራቸው ጨካኝ ነው። መሬቱን የሚያርስ የተትረፈረፈ ምግብ ያገኛል፣ ከንቱ ተስፋን የሚያሳድድ ግን ማመዛዘን ይጎድላል። ኃጥአን የክፉዎችን ምርኮ ይመኛሉ፣ የጻድቅ ሥር ግን ይንሰራፋል። ክፉ ሰው በኩል ንግግሩ ይጠመዳል፣ ጻድቅ ሰው ግን ከመከራ ያመልጣል። ሰው ከከንፈሩ ፍሬ የተነሳ በበጎ ነገር ይሞላል፣ እንደ እጁ ሥራም ተገቢውን ዋጋ ያገኛል። ተላላ ሰው መንገዱ ትክክል መስሎ ይታየዋል፣ ጠቢብ ሰው ግን ምክር ይሰማል። ተላላ ሰው ቁጣ ወዲያውኑ ይታወቅበታል፣ አስተዋይ ሰው ግን ስድብን ንቆ ይተዋል። ሐቀኛ ምስክር በእውነት ይመሰክራል፣ ሐሰተኛ ምስክር ግን ውሸት ይናገራል። ግድ የለሽ ቃል እንደ ሰይፍ ይወጋል፣ የጠቢብ አንደበት ግን ፈውስን ያመጣል። እውነት የሚናገሩ ከንፈሮች ለዘላለም ጸንተው ይኖራሉ፣ ሐሰተኛ አንደበት ግን ለቅጽበት ያህል ብቻ ነው። ክፋትን በሚያውጠነጥኑ ሰዎች ልብ አታላይነት አለ፣ ሰላምን የሚያራምዱ ግን ደስታ አላቸው። ጻድቃን ጉዳት አያገኛቸውም፣ ክፉዎች ግን በመከራ የተሞሉ ናቸው። እግዚአብሔር ሐሰተኛ ከንፈርን ይጸየፋል፣ በእውነተኞች ሰዎች ግን ደስ ይለዋል። አስተዋይ ሰው ዕውቀቱን ይሰውራል፣ የተላሎች ልብ ግን ድንቁርናን ይነዛል። ትጉ እጆች ለገዥነት ሲያበቁ፣ የስንፍና ፍጻሜ ግን የባርነት ሥራ ነው። ስጉ ልብ ሰው በሐዘን ይወጠራል፣ መልካም ቃል ግን ደስ ያሰኛል። ጻድቅ ሰው ለወዳጁ መልካም ምክር ይሰጣል፣ የክፉዎች መንገድ ግን ወደ ስህተት ይመራቸዋል። ሰነፍ አድኖ ያመጣውን እንኳ አይጠብስም፣ ትጉ ሰው ግን ለንብረቱ ዋጋ ይሰጣል። በጽድቅ መንገድ ላይ ሕይወት አለ፣ በዚያ ጎዳና ላይ ሞት የለም።